የማቴዎስ ወንጌል ምዕራፍ 6 አንቀጸ ምጽዋት። ለሰዎች ትታዩ ዘንድ ምጽዋታችሁን በሰዎች ፊት እንዳታደርጉ ተጠንቀቁ፣ ያለዛ በሰማያት ባለው በአባታችሁ ዘንድ ዋጋ የላችሁም። ምጽዋታችሁንም በምታደርጉበት ጊዜ ግብዞች በሰዎች ዘንድ ሊመሰገኑ በምኵራብና በአውራ ጎዳና እንደሚያደርጉት በፊታችሁ መለከት አታስነፉ። እውነት እላችኋለሁ ዋጋቸውን ተቀብለዋል። አንተስ ምጽዋትህን በምታደርግበት ጊዜ ቀኝህ የምትሰጠውን ግራህ አትወቅ። ምጽዋት በስውር ይሁን፣ በስውር የሚያይ አባትህም በግልጥ ዋጋህን ይሰጥሃል። በምትጸልዩበትም ጊዜ እንደ ግብዞች አትሁኑ። እነርሱ ለሰው ይታዩ ዘንድ በምኵራብና በአደባባይ ማዕዘን መቆምን መጸለይን ይወዳሉና፣ እውነት እላችኋለሁ ዋጋቸውን ተቀብለዋል። አንተ ግን በምትጸልይበት ጊዜ ወደ ቤትህ ግባ፣ ደጅህንም ዘግተህ በስውር ወደ አባትህ ጸልይ። በስውር የሚያይ አባትህም በግልጥ ዋጋህን ይሰጥሃል። ስትጸልዩም እንደ አሕዛብ ነገርን አታብዙ። እነርሱ ነገራቸውን በማብዛታቸው የሚሰማቸው ይመስላቸዋልና አትምሰሏቸው። ሰማያዊ አባታችሁ ሳትለምኑት የምትሹትን ያውቃልና። እናንተስ በምትጸልዩበት ጊዜ እንዲህ በሉ: አባታችን ሆይ በሰማያት የምትኖር፣ ስምህ ይቀደስ፣ መንግሥትህ ትምጣ፣ ፍቃድህ በሰማይ እንደሆነ እንዲሁም በምድር ይሁን። የዕለት ምግባችንን ዛሬ ስጠን፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተና አታግባን፣ ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ምስጋና ለዘላለሙ አሜን። ለሰዎች በደላቸውን ይቅር ብትሉ ሰማያዊ አባታችሁ በደላችሁን ይቅር ይላችኋልና። ነገር ግን ለሰዎች በደላቸውን ይቅር ባትሉ አባታችሁም በደላችሁን ይቅር አይላችሁም። በምትጾሙበት ጊዜ እንደ ግብዞች አትጠውልጉ። እነርሱ እንደ ጾሙ ለሰው ይታዩ ዘንድ መልካቸውን ይለውጣሉና። እውነት እላችኋለሁ ዋጋቸውን ተቀብለዋል። እናንተስ በምትጾሙበት ጊዜ ራሳችሁን እቅቡ፣ ፊታችሁንም ታጠቡ፣ በስውር ለሚያይ ለአባታችሁ እንጂ ለሰዎች እንደ ጾማችሁ እንዳትታዩ። በስውር የሚያያችሁ አባታችሁም ዋጋችሁን በግልጥ ይሰጣችኋል። ብልና ነቀዝ የሚያበላሹት ሌቦችም ቆፍረው በሚሰርቁበት በምድር ለእናንተ መዝገብ አትሰብስቡ። ነገር ግን ብልና ነቀዝ በማያበላሹት ሌቦችም ቆፍረው በማይሰርቁት በሰማይ ለእናንተ መዝገብን ሰብስቡ። መዝገባችሁ ባለበት ልባችሁ በዚያ ይኖራልና። የሰውነትህ መብራቱ ዓይንህ ነው። ዓይንህ ብሩህ ቢሆን ሰውነትህ ሁሉ ብሩህ ይሆናል። ዓይንህ ግን ታማሚ ቢሆን ሰውነትህ ሁሉ ጨለማ ይሆናል። በአንተ ላይ ያለው ብርሃን ጨለማ ከሆነ ጨለማህ እንዴት ይበዛ! ለሁለት ጌቶች መገዛት የሚቻለው አገልጋይ የለም። ያለዚያ አንዱን ይወዳል፣ ሁለተኛውንም ይጠላል፣ ወይም ለአንዱ ይታዘዛል፣ ለሁለተኛው አይታዘዝም። እንግዲህ ለእግዚአብሔርና ለገንዘብ መገዛት አትችሉም። ስለዚህም እላችኋለሁ ለነፍሳችሁ በምትበሉትና በምትጠጡት ለሥጋችሁ በምትለብሱት አትጨነቁ። ነፍስ ከምግብ አትበልጥምን?
ሥጋስ ከልብስ አይበልጥምን? የማይዘሩና የማያጭዱ በጎተራም የማይሰበስቡ የሰማይ ወፎችን ተመልከቱ፣ ሰማያዊ አባታችሁም ይመግባቸዋል። እናንተ ከእነርሱ እጅግ ትበልጡ የለምን? ከእናንተ ተጨንቆ በቁመቱ ላይ አንድ ክንድ መጨመር የሚችል ማን ነው? ስለ ልብስ ስለምን ትጨነቃላችሁ? የምድረ በዳ አበቦች እንዴት እንደሚያድጉ እዩ። አይደክሙም፣ አይፈትሉም። ነገር ግን እላችኋለሁ ሰሎሞንስ እንኳ በዚያ ሁሉ ክብሩ ከነዚህ እንደ አንዱ አልለበሰም። እግዚአብሔር ግን ዛሬ ያለውን ነገም ወደ እሳት ምድጃ የሚጣለውን የምድረ በዳ ሣር እነሆ እንደዚህ የሚያለብሰው ከሆነ እናንተ ሃይማኖት የጎደላችሁ እናንተንማ ይልቁንም እንዴት! እንግዲህ ምን እንበላለን፣ ምን እንጠጣለን፣ ምንስ እንለብሳለን ብላችሁ አትጨነቁ። ይህንስ ሁሉ አሕዛብ ይሹታልና ለእናንተ ግን ሰማያዊ አባታችሁ ይህን ሁሉ እንድትሹ ያውቃልና። እናንተስ አስቀድማችሁ የእግዚአብሔርን መንግሥት ጽድቁንም ፈልጉ፣ ይህን ሁሉ ይጨምርላችኋል። ለነገ አትጨነቁ፣ ነገ ለራሷ ታስባለችና ለቀኒቱ ክፋቷ ይበቃታል።